ያንን ነገር ተረዳችሁኝ? ሃርድ ወርከር ነኝ ኦፍ ኮርስ ሃርድ ወርከር ነኝ በቃ እየሰራው ነው Yes? Okay. Yeah, because the last one was, I don't like it. Another one, the last one, 3, 2, 1. I'm gonna put Instagram, yes? I'm gonna say my friend from Ethiopia. Thank you. No problem. Humble. Okay. And now? ወሬ ማላወራው ለዛ ነው ባጭሩ ዝም ነው የምለው በቃ የሆነ ወይ ግን ያ ፍራቻ ወይ ደግሞ እንደዚህ ይሆን አይደለም ሳወራ ምን ይዤ ነው ማወራው ያንን ነው እሺ አሁን ትልቅ መኪና ብገዛ የ16 ሚሊዮን ብር መኪና ብገዛ ታሪክ ብጽፈው ደስ ይላል ምክንያቱም ይሄንን ድሮ ዜሮ ነበርኩኛ ገባችሁ ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ ሶ ባወራም እንደፈለኩኝ በሆንም ኢትስ ኦኬ የሆነ ነገር ይዣለሁ አሳይቻችኋለሁ አድርጌዋለሁ እያልኳችሁ ነው እናንተም ደግሞ ታደርጉታላችሁ ሆነ የተነሳውት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው ይሄ ደስ ይላል ሞቲቬት ይባላል ይሄ ተረዳችሁኛ ለእናቴ አዲስ አበባ ቢገዛው ባወራ ኢንተርቪው ላይ ምን ችግር አለው ስለገዛውላት አይደለ እናትና አባቴና አሁን አዲስ አበባ እያኖርኳቸው ነው ከኔ ጋር ነው የሚኖሩት አሪፍ ላይ ናቸው ምናምን አሁን ይሄ ለወጣቶች ሞቲቬት አይሆንም ይሆናል ገባችሁ አይደለ በቃ እኔ ስቴፕ አለኝ ማወራበት ስቴፕ አለኝ ዝም ብዬ አላወራም በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው ማወራው ከዚህ በኋላ ደግሞ በእንግሊዘኛ ተተርቡኝና እረፉ ተው በቃ እንግሊዘኛ ማውራት ማለት ነው ጋይስ ቋንቋ ነው እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም ይሄንን ማወቅ አለባችሁ እኔ አሁን ይሄንን ነገር ብዙ ሰው ይሽማቀቅበታል ጃኒ እንግሊዘኛ አይ ምናምን ሙድ ይያዛል ኖ እኛ ጥሩ ቤተሰብ ጋር አደግን በቃ ላይክ አሁን ሌላ ሀገር ስትሄዱ አለ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደለ እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው ራሱ ሙሉ በሙሉ እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው ወይ ከ9 ነው አሁን ድሮ ከ9 ጀምሮ ነው እንግሊዘኛ ሙሉ በሙሉ የምንማረው እንጂ ላይክ ከ1 እስከ 8 እስኪ ማን ነው እዚህ ጋር መጥቶ ይጻፍ ሙሉ በሙሉ እንግሊዘኛ ነው አማርኛ ነው የምንማረው ሙሉ አማርኛ ነው የምንማረው ገባችሁ ማንንም ሰው እንግሊዘኛ ፐርፌክት ነው አይደለም እንድታቁት ማንንም ኢትዮጵያ ውስጥ እስኪ ማን ነው ፌመስ ሙሉ በሙሉ ሁሉም ቲክታከር በእንግሊዘኛ ሲያወራ ያየው ነገሩኝ ከዛስ ጃኒ ጋር ሙድ ተያዘ ይያዝ እኔ ስራዬን እየሰራው ነበር የዛኔ እኔ ብር እየሰራው ነበር ሜክ እያረኩ ነበር ምን ችግር አለው አሁን ደግሞ አድጌ እንደዚህ አስረዳችኋለሁ ነገሩ ገባችሁ እንደዚህ አስረዳችኋለሁ እንደኔ አይነት ጀግና ሴት የለም በጣም ጀግና ነኝ በጣም ጀግና ነኝ ያልኩባችሁ መንገድ ነው እንደታውቃላችሁ ላይክ በብዙ ፈተናዎች አልፌያለሁ በጣም ተስፋ መቁረጥ ታይም ላይ ደርሼ ያን ታይም ሳልፈው እግዚአብሔር እንደመረጠኝ አወቅኩ በቃ እግዚአብሔርን ፈጣሪ መርጦኛል በቃ አልኩኝ እግዚአብሔር መርጠኛል ደክሜ ነበረ የሆነ ታይም ላይ ለወድቅ ነበረ በጣም ይሰለቻል በይዘ የሰው አፍ በስማም አልገባችሁም እንዴት እንደሚያስጠላ ማለት የሆነ ታይም ላይ በቃ ያስጠላችኋል በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ ጋዳ አጠነከረኝ እንደዚህ ደርሰሽ ያቺ ይዛች ቤት ውስጥ ተቀምጠሽ የስን ሰው አፍ እንትን ይያለሽ ከመጀመሪያ መጥተሻል የብዙ ሰው አፍ ችለሽ አሁን ምጠነክሪበት ታይም ነው አለኝ ፈጣሪ ከዛ እግዚአብሔር አጠነከረኝ አላሻችሁም ደክሜ ነበረ በጣም ድክም ብሎኝ ነበረ በጣም ግን ከእንደገና ኢነርጂን መለሰው በሰዎች ተጎድቻለሁ ደግሞ ቲክቶክ ላይ እንደኔ በሰው የተጎዳ የለም አንደኛ በጣም ዲፕ ነኝ
በጣም ዲፕ ነኝ። ዲፕ ስላችሁ ሰው ወድ ማለት ነው። ላይክ በቃ ሙጭጭ ነው የምለው። ላይክ ውድድ አደርጋለሁ ታውቃላችሁ። ይሄ እንዴት ነው እንደ ራስ መውደድ ታውቃላችሁ። እንደ ራስ መውደድ እና እንደዛ አይወደድም ሲጀመር። ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም ህይወታችሁ ላይ ስትወዱም በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጭጭ ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልቤ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ፣ በትንሹ መውደድ፣ ሰው በስሱ መውደድ። ገባችሁ? ወይኔ በጣም ስሜታዊ ሆንኩት። በጣም ስሜታዊ ሆኛለሁ ታውቃላችሁ። እያወራኋችሁ እኮ በቃ አንደኛ በቃ የሆነ ኢትዮጵያ ሂጂ ምናምን ኢንተርቪው ያደርጋለሁ ምናምን በቃ አወራላችኋለሁ ብዬ ነበር ያሰብኩት። ማርያምን በቃ ስለያችሁ በቃ ላሳውቃችሁ የምፈልገው ነገር ብዙ አለና በቃ this is not motivation by the way. ሞቲቬሽን አይደለም። ከሆነም ደግሞ ጥሩ ነው። ይሄ የሚጠቅማችሁ ነገር ነው። በቃ ላይፋችን ላይ የሚጠቅመን ነገር እየነገርኳችሁ ነው። አይዞሽ ተጎርቼ እኮ አይደል ያለፍኩባቸውን ነገሮች እየነገርኳችሁ እኮ ነው። በቃ የሆነ ያለፍኩባቸውን ነገሮች እየነገርኳችሁ ነው። ትማሩበታላችሁ፣ አትሊስት ትማሩበታላችሁ። በቃ በደንብ ትማሩበታላችሁ። እንደዚህ ሳላወራ እንኳን ስንቶቻችሁ ናችሁ የምታውቁኝ ስለኔ የምታወሩት? ጥንክርናዬን፣ ለሰው ያለኝ አመለካከት፣ ይውህናዬ፣ ሶሪ ንጹህ ልቤ ከልቤ ነው ሰው የምቀርበው። አስመስዬ ሰው አልቀርብም ምናምን ነገር እና ኖርማል ነው። እወዳችኋለሁ። ብቻ አይ ላቭ ዩ ሶ ማች። በቀጣይ በጥሩ ነገሮች ነው የምንገናኘው ከእግዚአብሔር ጋር። ወደፊት በቃ ወደፊት ነው የምሰራው። ከዚህ በኋላ ሰላሜን እጠብቃለሁ። በቻልኩት አቅም ቃል እገባላችሁ ነገር እንደስከ ዛሬው አልሆንም ማንም ሰው ጋር። በቻልኩት አቅም ራሴን ለመጠበቅ እሞክራለሁ። ራሴን ከማይሆኑ ሰዎች ለማራቅ እሞክራለሁ። ራሴ ላይ እሰራለሁ። ራሴ ላይ በደንብ እሰራለሁ። የሰው መጠቀም ያልሆንም። በረከት ነኝ እኔ፣ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴ ከአንዳንድ መጥፎ ሰዎች እጠብቃለሁ። ያ ጅልነት ይበቃኛል። ያው ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው። ይሄ ኢትስ ኦኬ፣ ኖርማል ነው። ኖርማል አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አትደግመውም። በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አትደግመውም። ያንስተቴን አልደግም። ያ ራሴን ከብዙ ነገሮች አርቃለሁ። በጣም ተምሬያለሁ። ደግሞ ሞር አሁን በጣም በስያለሁ። በጣም ተምሬያለሁ። ህይወቴ ላይ ብዙ ነገሮችን ተምሬያለሁ። ላይት አብሪልኝ እስኪ ኬካ አለቀባት። እኔ አረበኝም እና ወዳችኋለሁ ጋይስ። ላይት አብሪልኝ
ስላዳመጣችሁኝ በጣም አመሰግናለሁ። እንደዚህ ያወራለሁ ብዬ ጠብቄ አላውቅም። ውሃው ተመችቶኝ ነው አክቹሊ ምን ውሃ ካመቃው ኧረ ደስ ይላል። በቃ የሆነ እንትን ያለ ነው በቃ ደስ ይላል። አንቺም ደስ ያለሽ እናመሰግናለን። በነፃ ስለምናይሽ እናመሰግናለን። ተደበሩበት። ይሄን ታይማችሁን ሉዝ እንዳታረጉ። በቃ ለወጣ ነው ጋይስ። ምን ታስባላችሁ? ለወጣ ነው። ምን ታስባላችሁ ፋሚሊ? እረፉ። ተው እናሳ 15000 ገና ምን አይታችሁ ልባችሁን ንጹህ አድርጋችሁ ተራመዱ። ልባችሁን ንጹህ አድርጉት። ትንሽ ነው በጣም 16000 ትንሽ ነው ለኔ። እግዚአብሔር መርቆኛል። እግዚአብሔር ቀብቶኛል። እግዚአብሔር ባርኮኛል። የእግዚአብሔር ልጅ ነኝ። የጎረርኩኝ ምናምን አይደለም። እሺ የእግዚአብሔር ናችሁ። God is great። የሚሰጥህን ነገር በተንኮል አትጠቀምበት፣ በጥሩ ነገር ተጠቀምበት። እግዚአብሔር እንደዚህ ያበረክትልሃል ይላልና ናሳ እግዚአብሔር የሰጠህን ዕውቀት ተንኮል ካደረክበት ታውቀዋለህ መውደቂያን። እግዚአብሔር የሰጠህን ነገር ግን በጥሩ ነገር አውለው፣ በረከቱን ታያዋለህ። ልክ ነኝ አይደለ ጋይስ? ኦፍ ኮርስ ልክ ነኝ። ከናንተ መጠበቅ የለብኝም። ልክ ነኝ። ብዙ ዕውቀት ያላቸው ሰዎች በተንኮል ይጠቀሙበታል። ተንኮል ላይ ያውሉታል። I love you so much. ደህና ደሩልኝ። see you guys። ራቁታችንን ብንሆንም ሰርተን ነው። እባካችሁ ሰርቀን አይደለም፣ አጭበርብረን አይደለም። ተረዱን። I love you guys። ልዝናናበት። ወዳችኋለሁ። ቻለን ነው ተወዳችኋለች በንጹህ ልባ